የአማራ ማንነት አስመላሽ ኮሚቴ ልኡክ ይዘን የመጣ ነው። ስለዚህ አንዳንድ በማህበራዊ ሚዲያም ትንሽ ውጅንብር ስላለ እሱን ማብራሪያ ለመስጠት እገደዳለሁ። የመጣ ነው በራሳችን ፕሮግራም በአካባቢው ማህበረሰብ ጥያቄ ከተጠየቀ 6 አመት ነው። ሁለተኛ ይሄን ጦርነት ከተካሄደ 2ኛ አመት ነው። እሱን ተከትሎ የመልሶ የመቋቋም ስራ አልተሰራም። በአካባቢው ማህበረሰብ የበጀት ምደባ መንግስት ማላካሄድም። በሌላ መልኩ ደግሞ የወሰንና የማንነቱ ጉዳይ መንግስት እውቅና አልሰጠም። እውነት ነው። የጊዜው አስተዳደር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ በዋናነት የብልጽግና ፓርቲ ውክልና ሰጥቶናል። የአማራ ክልል መንግስት ብልጽግና ፓርቲም ድጋፍ እየሰጠ አመራርነትን እየሰጠ እያስተዳደረ ነው ያለ ነው። ነገር ግን ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይህንንና ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን በማህበራዊ ሚዲያዎች ተጣርተው ነው ሄዱ ድርድር ሊደረግ ነው ምናምን የሚሉት ሰምተን ነበር። እንደሱ እንዳልሆነ የትኛውም የኢትዮጵያ ማህበረሰብ የአማራ ህዝብም ሊያውቀው ይገባል ማለት ነው። ኮሚቴው በራሱ ፕሮግራም በራሱ እቅድ ነው የመጣው። ነገር ግን ገብተናል። በብዙ ቢሮዎች ፌዴሬሽን ምክር ቤት፣ ገንዘብና ገንዘብ ሚኒስተር፣ ብልጽግና ፓርቲ ምክትል ጠቅላይ ሚኒስተር አግኝተናል። በእነሱ ያገኘነው አብዛኛው ሀሳብ ጥሩ ነው። አንደኛ ፕሮግራምም አስይዘን አልመጣንም። በራሳችን ድንገት ነበር የመጣ ነው። መስሪያ ቤቶቹ ግን በጥሩ ሁኔታ ኮሚቴውን አስተናግደውታል። መሆን የሚገባው ነገር ተነጋግረናል። ስለዚህ በአጭር ጊዜ መልስ ያገኛል የሚል የበጀቱ ጉዳይ ፌዴሬሽን ምክር ቤት ጽፏል ለገንዘብ ሚኒስተር። ገንዘብ ሚኒስተር መልስ ሰጥቶ ወደ ማህበረሰቡ ግን ስላልደረሰ ያንንም ጉዳይ እናገርበታለን በሚል ነው የተነጋገርነው። ዋናው የተከበሩ ጠቅላይ ሚኒስተር ዶክተር አብይ አህመድ አላገኘናቸው። እሳቸው ስራ ስለበዛባቸው በሚቀጥለው ቀጠሮ እንገናኛለን ብለውናል። ስለዚህ የመጨረሻ ሐሳቡ እዚያ ላይ እንናገራለን ብለን እናስባለን። ደግሞ ባንድ እግር ሁሉ መስሪያ ቤት እናገኛለን ብለን አስፈናል መጣንም። አንዳንዴ አብዛኛው ተሳክቶልናል። መነጋገር በሚገባን ልክ ተነጋግረናል ማለት ነው። ነገር ግን መንግስት ትኩረት ሰጥቶ ይህን ጉዳይ ማየት ይገባዋል። እኛ ፌዴሬሽን ምክር ቤት ጉዳዩን በህዝብ ውሳኔ እንደሚሆን መጨረሻው ሐሳብ ሰጥተናል። ግን ኮሚቴው አልተስማማም። በህዝብ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባዋል። መላ ኢትዮጵያ ህዝብም ሊያውቀው ይገባል። ይሄን አካባቢ ወደ ህዝብ ውሳኔ የሚያስካሂድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለውም፣ እንደ ህዝብም ይሄንንም አንቀበልም። ምክንያቱም በህገ መንግስት አልሄድንም። ህግ ተጥሶ የህዝብን መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ ስለነበረ አሁን በህግ ነው የሚመለሰው የሚለው ምክንያታዊ ነው ብለን አናስብም። ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል። ይሄ ጉዳይ በህግ እስካልሄደ በህግ ያለ የሚመለሰው በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሐሳብ እየሰጡ ነው። ደግሞ እውነት ነው፣ ምክንያታዊ ነው የነሱ ሐሳብ በሚል አጥጋቢ ምክንያት ስላገኘን በዚህ ምክንያት ህዝብ ውሳኔ ፌዴሬሽን ምክር ቤት ብሎ የሚያስበው ትክክል አይደለም፣ በዚያ ባይሆን የሚል ነው። እኛ በብዙ ምክንያቶች ይሄን ውሳኔ እኛ በመገዛ ራሳችን መሬት በመገዛ ራሳችን ርስት የትግራይ ሰዎች በዚህ ጉዳይ ወሳኞች ሆነው ሊመጡ ይገባል ብለን አናምንም። እንደ ኢትዮጵያዊ መኖር ይቻላል። እንደ ኢትዮጵያዊ አብረን በጉርብትና መኖር እንችላለን። ይሄን አካባቢ ግን በህዝብ ውሳኔ ለጨረታ ወጥቶ ምን ደራደርበት ጉዳይ እንዳልሆነ ግን መላ ህዝብ ሊያውቀው ይገባል። ይሄንን ሐሳብ አይተናል። ሐሳባችንን ፌዴሬሽን ምክር ቤት ገልጸናል። ሌሎች የሚመለከታቸው የመንግስት አመራሮችም ይሄን ጉዳይ በትክክል አይተው ሊፈቱት ይገባል። እኛ ወደ አካባቢ መጥተናል፣ ተመልሷል። እውቅና ግን ማግኘት አለበት። እንደማንኛውም ኢትዮጵያዊ
በጀት ሊመደብለት ይገባል። መድኃኒት የለም፣ ታማሚዎች አይታከሙም፣ ወላዶች እየታከሙ አይደሉም፣ ህፃናትም እየሞቱ ነው። ስለዚህ ውሃም የለም፣ መብራትም የለም። መንግስት በአፋጣኝ የዚህን ህዝብ ችግር ሊፈታ ይገባል ብለን እናስባለን። ለዚህ ጉዳይ እዚያ የሚሰሩ ያሉ የመንግስት አመራሮችም ሙያተኞችም ተገቢ አገልግሎትም መብታቸውም እየተጠበቀ አይደለም። ትግል ነው፣ ታገሉ እያልን ነው እናቆያቸው ያለን። ስለዚህ መንግስት ይህን ጉዳይ አይቶ በትክክል መፍትሄ ሰጥቶ ይህን ህዝብ ከችግር መውጣት የሚችልበትን ነገር ሊፈጠር ይገባል። ይህንን ለማጣራት ነው የመጣ ነው። እስከዚህ ላይ ደርሰናል። ቀጣይ መንግስት በትክክል አይቶ የዚህ ህዝብ ጥያቄ የኮሚቴው ጥያቄ የህዝብ ጥያቄ እንደሆነ በትክክል ተረድቶ ካልሆነ ህዝቡን ወርዶ አጣርቶ የመጨረሻ እልባት ሊሰጠን ይገባል የሚል ሐሳብ አለን። እስካሁን የሄድንበትን መንገዶች እስከዚህ እንደደረስን መላ ህዝባችን ሊያውቀው ይገባል ብለን እናስባለን። እኔ የሚመለከቱኝ ሐሳቦች መልስ እሰጣለሁ። እኔ የማይመለከቱኝ ግን ለሚመልሰው አካል መስጠት ይቻላል ማለት ነው። ዋናው ባጀቱ ለምንድነው ለሚለው እኛም ለምንድነው የሚለው ለባለስልጣናት ለመጠየቅ መጥተናል። እነሱ የሚሉት የህግ ክፍተት ስላለው በአማራ አድርገን ከሰጠን እውቅና ስላልተሰጠው አካባቢ ይላሉ። በቀጥታ ስለምንድነው ለወረዳው ይሰጥ ብሏል ፌዴሬሽን ምክር ቤት ደብዳቤ ጽፏል። ያንንስ ስለምንድነው ተግባራዊ ማታደርጉት የሚለው ገንዘብ ሚኒስቴር ብዙ መልስ የለውም። ስለዚህ ይህን ነገር ትክክል አይደለም የሚል ሐሳብም አለን። ፌዴሬሽን ምክር ቤትም ሌሎች ቢሮዎችም ይህን ውሳኔ አለመተግበር ችግር ያለበት ነው፣ ነገር ግን በጋራ ሆነን የሚመለከተን እናያለን በሚል ነው ሐሳብ የገለጹልን። ስለዚህ በአጭር ጊዜ መፍትሄ ሊሰጡት ይችላሉ ብለን ነው የምናስበው። ምክንያቱ ግን ምክንያታዊ ነው ብለን አናስብም። ምክንያታዊ ባልሆነ መልኩ ነው በጀቱን እንዲያዝ የተደረገው። በአማራ ክልል የሚለው ትክክል ነው። ነገር ግን ምንድነው የሚለው ገንዘብ ሚኒስቴር በተገለጸልን መሰረት በአማራ ክልል መስጠት አንችልም እውቅና ስላልተሰጠው ወልቃይት ጠገዴ ወደ ወረዳ ቀጥታ ስጡ ቁጥጥር ማን ያደርገዋል? ስለዚህ አካባቢ ፌዴራል እናስተዳድረው የሆነ ከሆነ እንስጣችሁ በጀት የሚለው የአማራ ክልል ደግሞ ይሄን ጉዳይ በጭራሽ ወደ ፌዴራል አሳልፈን አንሰጥም፣ አካባቢ መልስ ነው ማግኘት አለበት የሚል ምክንያት በእነዚህ መካከሎች እስካሁን በጀቱ እንዳልሄደ ነው የተረዳ ነው። ስለዚህ አንዱም ይሁን ይሄ በፌዴራል ይተዳደር የሚለው ማህበረሰቡም አይደግፍም፣ እኛም አንደግፍም። ምክንያቱም እኛ ወደ ፌዴራል የሚያስከይደን ምክንያት ምን አለ? ለምን ምላሽን የማንነት ጥያቄ ለመልስ አይሰጥም? ለምን ቀጥሎ በጀቱም አይለቀውም እስካሁንስ? ምክንያቱም እኛ ያያየን ነው። አንዳንድ ክልል እንኳን ጥያቄ ያቀረቡ አካሎች መልስ አግኝተዋል። እንኳን እኛ አዲስ ማንነት ያልጠየቅን ሰዎች ጎንደሬዎች ነበርና ወደ ጎንደር መልሱን ያለው ወደ ነበርንበት ቦታም ተመልሰናል። በጉልበት ቢሆንም በሄደበት መንገድ አሁን እውቅና ስጡ ነው ያልናቸው። እውቅና ለመስጠት ችግር መንግስት ራሱ ነው መፈተሽ ያለበት ብለን ነው የምናስበው። ይህን ጉዳይ ከዚህ በፊት የተከበሩ አቶ አደም ፈራህ የያዙት ቲም ከዚህ በፊት ያባላየ ነው ወርዶ ህዝቡን አክብሮ ፌዴሬሽን ምክር ቤቱ አጥንቷል። ጥናት አድርጎ ውሳኔ እንወስናለን ብሎ ነው ሄደው ቲሙ። ከዚህ በኋላ አመት ይሆናል መጥተው ከደርሶ ከሄዱ በኋላ ይሄን ጉዳይ ካጠና በኋላ ትክክለኛ አማራ መሆኑን ጎንደር መሆን እንደሚፈልግ ወደ ነበረበት ቦታ ታሪካዊ ቦታውን መመለስ እንደሚችል ቲሙን አምኖ ነው የተመለሰው ለመንግስት እንዳስረዱ መረጃ አለን። ነገር ግን መንግስት የመጨረሻው እልባት ለምን አልሰጠም የሚለው ግን ይሄንን አሁን ወደ ህዝብ እንዲያውቀው መንግስትም እንዲያውቀው ምናልባት ህዝቡ ሳያውቅ እንዳይመስለው እያወቀ እንደሆነ ያ ጦርነቱ ነው ቅድሚያ ማየት ያለበት አገር ነው መታየት ያለበት በሚል ነው በትዕግስት ያየነው። ነገር ግን በጦርነት ጎን ለጎን ሌሎችን እንዳልነው መልስ ተሰጥቷል። መልስ መሰጠቱ እኛ እንቃወም ጥሩ ነው የምንለው። ግን የዚህ ህዝብ ጉዳይ ግን ለምንድነው የተናቀው? ለምንድነው ተቆልፎ የተያዘው? ቆላፊ ማን ነው የሚለው ለማጣራት ነው የመጣ ነው። ይሄንን መንግስት በአጭር ጊዜ መልስ ይሰጣል ብሏል። ህዝቡም ይሄንን እንዲጠብቅ ነገሮች ግን ወዴት እንደሚሄዱ ግን መታየት መጠናት አለባቸው ብለን ነው የምናስበው። ከዚህ በተረፈ አሁን በጠየቁ በከፊል ቢሆን በወልቃይት ጠገዴ ጉዳይ
የአማራ ክልል መንግስትም ቢሆን በ12ኛው ጉባኤ እኔ አጋጣሚ ነበርኩ። የመጀመሪያ አቋሙ እነዚህን ጥያቄዎች የፓርቲው መታገያ አጀንዳዎች እንደሆነ አድርጎ ይዞ ወጥቷል። አሁንም ቢሆን በዚህ ጉዳይ እየጠየቀ ነው። ነገር ግን የሚጠይቀው ቅድሚያ የሚመለከተው ኮሚቴው ስለሆነ ነው። መንግስት አይደለም የሚጠይቅ፣ ህዝብ ነው መጠየቅ ያለበት። ህዝቡ እየጠየቀ ነው። ለህዝቡ ድጋፍ እየሰጠ አይደለም ማለት አይደለም፣ ድጋፍ እየሰጠ ነው የአማራ መንግስት። ነገር ግን የአማራ መንግስት ብቻ ማለት ፓርቲውም ይህን እየደገፈ ነው። እኛ ባየናቸው በፌዴራል መንግስትም በዚህ ጉዳይ ጥያቄ ምንም አይነት ቅራኔ የለም። እኛ ያልገባን መልስ የመጨረሻ ለምን አልተሰጠም የሚል ነው እንጂ አንዱም ኃይል ምክንያታዊ የሆነ መሞገት አልቻለም። አይደለም የአማራ መንግስትና ሌላ የትግራይ እሊቶችም እኮ መሞገት አይችሉም በህግ። ምክንያቱም ትግራይ አልነበረም ይህን አካባቢ ያውቃሉ። እነሱ የፈለጉት ግን መሬቱ ነው። እነሱ የፈለጉት ዘርፈው ወደፊትም መቀጠል ነው። ይህን መቆም አለበት። የህዝቡን አስተዳደር ወደ ነበረበት ተመልሷል። እውቅና ይስጡ። እኛ ሌላው ሳይሆን የትግራይ አመራሮችም ቢሆን ፖለቲከኞች ቢሆንም ይህ ጉዳይ አምኖ መቀበል አለባቸው። የእነሱ የአባታቸው የሚታቸውን ርስት አይደለም የወሰዱት። ትላንትና ዘርፈው ነው የነበሩ። ለውጥ መንግስት ድርጅት ሆኖ መምጣት አለባቸው። ካልሆነ ህወሓትማ ትላንትናም ሲረግጠን ነበር። አሁንም በግድ ያን ቦታ ይፈልገዋል። አሁን የሚመጣ ኃይልም እሱን ለማስቀረት የትግራይ አካል አድርጎ ለማስቀጠል የሚፈልግ ከሆነ ለውጥ አይደለም። ህወሓት ከስልጣን ወረደ፣ ሌላ ስልጣን ፈላጊ የትግራይ መጣ ብለን ነው የምናስበው። እና ይህን ጉዳይ ይህን ጥያቄ በኢትዮጵያውነት ሁሉም አይቶ መልስ መስጠት ይገባዋል ብለን ነው የምናስበው። እኛ ለአማራ ክልል ብቻ አይደለም የምንጠይቀው፣ የአማራ ክልል ብቻም አይደለም መማጎት ያለበት። የትኛውም ኢትዮጵያዊ ሲጎዳ ሲበደል የትኛውም ኢትዮጵያዊ ሊደርስለት ይገባል። የወልቃይት ጠገዴ አሁንም አቤት ሚለው ያለ ለአማራ ብቻ አይደለም ለመላ ኢትዮጵያ ህዝብ ነው። ይህን ጉዳያችን ነው ብሎ መታየት ይገባዋል። ከአገልግሎት ውጭ ነው ያለው ይህን ህዝብ መታየት አልተቻለም። ይሄን ታይቶ መንግስት ህዝብም ተባብሮ መልሱን እልባት ሊያገኝ ይገባል። አይደለም የሚል አካል ካለ እኛ ክፍት ነው፣ መጥቶ ማየት መጎብኘት ይችላል። ህዝቡ ማነጋገር ይችላል። ታሪካዊ ዳራውን ማየት ይችላል። እኛ ተደብቀን አይደለም ሱጥን ምን ያለን። ቲፒኤልኤፍ ትላንትና በጉልበት ወስዶ እንኳን በአደባባይ አምጥቶ አላስወሰነው። ማንም ሰው ወልቃይትና ጠገዴ ሲሄድ ወስነን ነው የሚል አካል የለም። በጉልበት ወስዶ እንኳን በህጋዊ አላደረገውም። አንዳንዶቹ ህጋዊ አድርጎት ፖለቲካ ውሳኔ ወስነው አልወሰነበትም። እንዳለ ነው ክልል ሆኖ የተቀጠለ እንጂ ወልቃይት ጠገዴ ትላንትና ጎንደር ነበር፣ አሁን በምክንያት ወደ ትግራይ አድርገነዋል የሚል ውሳኔም ህዝቡም አልሰማም፣ ሌላም አካልም አልሰማም። ሰነድ ካላቸው ማምጣት ይችላሉ። ይሄንም በተሳሳተ እንኳን ህጋዊ መንገድም አላደርገውም የሚል ነው። ስለዚህ ይህን ሁኔታ በደንብ ህዝቡ ሊረዳው ይገባል። እኛ ትላንት ነገ በህዝቡ ውሳኔ የሚመጣው ችግር ይሄን ደጋግሜ የምናገረው የአማራ ህዝብ ማወቅ አለበት፣ ሌላው ማወቅ ያለበት። ቢያንስ ከ30 ከ40 ዓመት ህዝቡን አልነቃም ነበር። አሁን ግን የትኛውም ትውልድ ነቅቷል። አሁን ህዝብ ውሳኔ ለምን እንደሆነ እኛ ይገባናል። ህዝብ ውሳኔ የሚያስከይድ ምክንያቶች ካሉ ሊያቀርቡልን ይገባል። ምክንያታዊ አይደለም። ትላንትና ህወሓት በተሳሳተ ነገር ፈጽሞ መልሰ በተሳሳተ መንገድ አሁን ልንፈጽመው አይገባም ነው የሚሉ በጭራሽ ፖለቲካ ውሳኔ አሁን መስጠት ለወልቃይት ጠገዴ ማለት ስህተት አይደለም። መንግስት የሚፈጽመው ያለ ትክክለኛ ነው። ሲሄድ በህግ አልሄደም፣ በታሪክ አልሄደም፣ በህዝብ ፍላጎት አልሄደም፣ ጂኦግራፊያዊ መሬትም የትግራይ አካል ሆኖም አልሄደም። ስለዚህ ስህተቶችን ትቶ የተፈጸመ ስለሆነ አሁን ፖለቲካ ውሳኔ መንግስት ቢሰጥ እጅግ ፍትሃዊ መንግስት ነው ብለን ነው የምናስበው። በየትኛውም ህዝብም ተቀባይነት ይኖረዋል ብለን ነው የምናስበው። እቺን ነገር ግን መንግስት ትላንትናም ለቲፒኤልኤፍ ለኢህአደግ ኤሌክትሪክ ነበረች ጥያቄዋ፣ አሁንም መግፋቱ ተገቢ ነው አዋጭ ነው ብለን አናስብም። እኛ በእኛ በኩል ያለው ሁኔታ ይሄ ነው። እንደ አመራሮች እንደ አማራ መንግስትም ፓርቲም ይመለከተዋል። አሁንም እየታገለ ነው። ግን ቅድሚያ የሚመለከተው ጥያቄ ያቀረበ ነው። ፌዴሬሽን የሚያቀን ለወልቃይት ለጠገዴ ለአማራ ማንነት አስመላሽ ኮሚቴ ነው። የአማራ መንግስት በፖለቲካውነቱ ሊያገባው ይችላል። የአማራ ብልጽግና ብቻም ሳይሆን የትኛውም የአማራ ፖለቲከኛ ስለ ወልቃይት ጠገዴ ስለ ራያም ስለ ጠለምትም ጥያቄ ያነሳል፣ ይመለከተዋል።
እኛ ግን በተለየ የወልቃይት ጠገዴ ደግሞ ውክልና ያለን እኛ ነን። እኛ ስለሆነ ነው የመጣ ነው እንጂ ሌላ ኃይል እየደገፈን አይደለም ማለት አይደለም። አማራ ብቻ አይደለም ሌሎችም የክልል አመራሮችም ይሄን ጉዳይ ትክክል ነው ፍትሃዊ ነው ብለው ያስባሉ። በወልቃይት ጠገዴ የትኞቹ ብሔሮች አጋጣሚ ሄደው የጎበኙ አዝነው ነው የመጡ። መንግስት ለምንድን ነው ይሄን የማይመልስ? እኛ እናቆም ነበር አካባቢው እንዲህ መሆን አናውቅም። ቲፒኤልኤፍ ሲነግረን ነበር የሆነች መንደር የሆነች ቀበሌ የሆነች ወረዳ ይመስለን ነበር ሲያቀርቡ። እንዲህ አይነት ነገር ግን አሁን ነው ያየነው። መንግስት ይህንን መስማት አለበት ማወቅ አለበት እና ግፊት እናደርጋለን ብለው ነው ሄዱት እንጂ አልተቃወሙንም። እና ይህን ጉዳይ ታይቶ ለየትኛውም ጉዳይ የሚያኮርፍ ስላልሆነ ይህን መንግስት ትክክለኛ ውሳኔ ሊሰጥ ይገባል ብለን ነው የምናስበው። የትግራይ ወንድሞቻችን ግን ሊያኮርፍ ይሆናል ተብሎ ግን በወልቃይት ጠገዴ በኩል ላይ ድርድር ውስጥ መግባት ግን መንግስትም ይኖራል ብዬን ያላስብም። እኛም አንደራደርም። ምናልባት አንዳንድ ሚዲያዎች ሊደራደሩ ነው ምናምን የሚሉት የነበሩ ቅድም ባልኩት መሰረት ማስተካከያ ተወስዶ በድርድር ሳይሆን በትክክለኛ መንገድ በፕሮግራማችን እየሄድን እንዳለን አሁንም ያለንበትን ወደፊትም እንዴት መታገል